አረ ምርጥዬ በጣም እድለኛ ነሽ። የእድለኝነት ምስጢሬ ጃኬቴ ነች። አረ ይመችሽ። ጃካ ምድልን መወሰን ምናምን ጀመረ እንዴ? እንዴ አባት እድለኛ ሰው ያጋጥም ብቻ ጃኬቴ ላይ እትቷ አስባልኩኝ። ከዛን ቀን ጀምሮ በቀን ቢያንስ 5000 ብር እንዲሁ መሬት ላይ ወድቆ አገኛለሁ። ያራዳ ልጅ ቸግሮኝ ነው 5000 ብር ልቅጭሽና ጃካሽን ለሁለት ቀን አተውሽኝ። ለሁለት ቀን ቀልደኛ ነገር ነን። የዚህን ዘመን ሰው አምኜ ቃላውስ አላደርገውም። እሺ ችግሬን ተረዳኛ። ችግሬን ኧረ ዞር በል በእናትህ። እሺ በእናትህ ታዲያ በእናቴ ስለመጣብኝ ብቻ ነው። እሺ አደራ ውሃ የሚባል ነገር እንዳታስነው። አካውንትሽን ደግሞ ደቅ አድርጊልኝና እዚህ ጋር በየቀኑ 5,000 ብር አስገባሽ። አካውንት ምን መሰለሽ ነው ይቺ የተገናኘንባት ቦታ አለች አይደል? ሻርፕ 6 ሰዓት ላይ ያገኘሻትን ይዘሽ በየቀኑ እዚህ ትመጫለሽ። ታዲያ ከ6 ሰዓት አርፍደ ምሳ ሰዓት ወጣብንና እንዳላገኝ። ኧረ ምንም እንዳታስብ። ደግሞ በተቻለ መጠን የተዋስከውን ዕቃ በሰዓቱ መልስ። እሺ ብራዘር። ደስታዬ አንተ ምን ሆነ ነው እንደዚህ ወይ የሚያስብልህ? አንተ ምን ሆነ ነው? ለዚህ አሁን ሲናገር እኮ መቶ አዎ የአንድ ሺህ ብር ጃኬት በ5000 ብር ስለገዛኸኝ አመሰግንሃለሁ። አያቴ የሰው ፈላጊ የራሱን ያጣል ብሎ የተረተው ለካን አንተን አይቶ ነው። ማነው አንተ እንደዚህ ባዩ? ሌባው በአባቶች የተባረከች ጃኬት ናት ብሎ ምን ሆነኛል እኮ ነግሮኝ ይኸው ተጫው ሳይ ወዲያ ጅላንፎ ሲያዩ ደህና ትመስላለህ። ምን አይነቱ ነው? በቀን 5000 ብር የሚያስገኝ ጃኬት ብሎ ሲሰጥ አንተ አትጠረጥርም? እኔማ እኮ በእኔ ቤት ሂሳብ ሰርቼ ሙቻለሁ። ሂሳብ ሰራው ይልበት ግን ምን ያደርጋል? ቀድሞ ሂሳብ የሰራ ጎበዝ ተጫወተ ደግሞ ይዟሉ። እኔ ግን ግርም የሚለኝ ማለት ነው እንደው በጣም ግርም ያለኝ ነገር ቢኖር አንተዬ ይገርማል። ሌባንም ሌባ ይሰርቀዋል ሆነ እንጂ በእኔ በፋራው ተጀመረ።
እየሳክ ነው? ኧረ እየሳቀ ለነገሩ ይበላችሁ። እኛንም እንደዚህ ነው ደም የምታስለቅሱን። ምን አልክ አንተ? ውሃ በያበሷውን የሾደን የጠጋበይ ኧረ ቁጣና ሽመላጇ ምን ያልተጠጊ ተበላ ዛሬ ተበላ ተበላ አሁን አለቀልህ አንተ ተበላ በሳ ራሳፋ ሽመሩን ይልኝ መጣሁት ራሳፋ ሱሪ አሰርሽ በሳም እንግዲህ እኮ የጀፍራ ሰጥቶት ነው ይዘኝ እኮ ሲጥ ነበር የሚያደርገኝ። ኧረ ታተይ አሳፋ ሱሪ አሰረ ቀበቶ አሰረ። ታተይ ይነገራታል ዛሬ ታተይ ልጅሽ ቀበቶ ታጠቀ ፈሳም እናሻም ተሰማለህ? ሁለተኛ እንዲህ አይነት ነውረኛ ስራ ስትሰራ ባገኘህ ፈጣሪ አይማረኝ ነው የምልህ። አልምርህም። ኧረ ስርዓት ማጣት፣ ኧረ ብልግና። ጥርሷ የርገፍ ደግሞ ትስቅለታለች። እባክህ ፈጣሪ፣ እባክህ የአያቶቻችንን ዘመን መልስልን። ኧረ እባክህ ማነሽ? አንቺ ሙሉ መቤት ወይም ነይ እስኪ። ምነው ልጄ ፊታችሁ ጠቆር ይሆናል? ደህናማ አይደላችሁ? ኧረ ደህና ነን። ዛሬ ቤተሰቦች ጠላውንም በዛው አምጪ። እሺ ጠላ ካለማ ይሄ ይምጣ እንጂ ጠላ የሆነ ነገር ሊደማ ነው። አንተ ደግሞ ምንድን ነው አንተ ነገር በጠላ ይጸናል። ካለ ጠላ ነገሩ አይኖርም። የምታበት ለማለት ሌላ ኮች ይፋ አንተ አምጡ ማያ ጠላማ ጠላ ነው። ለሱ ትልቁ እሱ ነው ደግሞ እኔ ተለጣስ የጠላ ነገር አይ በላ ሆነ ጠላዋን ይዘናታል። እንግዲህ ንገራት አይዛችሁ እኛማ አመጣጣችን ወግና ባህላችን እየጠፋ ስለመጣ ጭራሹን ሳይጠፋ መድኃኒት ዘይነት ፈልገን የመጣ ይህ መርዘኛ ሁነት ከገጠሩም ደረሰ። ቆየ እኮ አሁን በቆና በወየው ፍሬ መጥራት ጀምሯል።
አንዷ ልዕልት በፍቅር ኬሚስትሪ ባለች ሮማንቲክ ልንሰራ ስንል ምን ያደርጋል? አንዱ ገበሬ ኮሪያኛ ብላክ ቤልቶኛ ዘመኑ እኮ አባቶች የማይከበሩበት ልጅ ከወላጅ አቅም በላይ የሆነበት ጊዜ እኮ ነው የደረስነው። ያው እንግዲህ በሰው ተተክቶ ዘመን እየተወቀሰ አይደለም። ያው ጊዜው እኮ ነው አይደለም። የኔ እናት በዚህ ዘመን ከአጭበርባሪው በላይ የተጨማሪው አስተሳሰብና ድግመት በእጅጉ ይገርማል። አያሰፋም እንዳለው ትውልዱ ጀግንነትን እንደ ወንድነት ብልግና ደግሞ እንደ ጀግንነት ከቆጠረው ሰንበት ፈትሏልና እንዲሁ አንድ በይንማ ልጆቼ ስለ ችግሩ ከማውራትና ከማውሳት ይልቅ በችግሩ ላይ ለእነዚህ ነውረኛ ሰዎች አርአያና ምሳሌ የሆነኝ ሰው ከእናንተ መካከል እፈልጋለሁ። ልጆቼ ችግሮቻችን በተወሱና በተነሱ እንዲሁም በምስል ከታዩ እየለመድናቸውና ቀለል አድርገን እናያቸዋለን ማለትሽ ነው። የእያንዳንዳችሁ የንግግራችሁ ሙሉ ቅጅ ተይዟል። አሁን ይህን ሴራችሁ ለመንግስት ከማሳወቃችን በፊት ታቆማላችሁ ወይስ በጣም ግርም የሚለኝ እናንተ እኔ የምለው ወንድሜ እንደው መንግስታችሁ ግን ሰይጣን ነው? እንደው ጥሩ ነገር ስንሰራ ፊቱ የሚጠቁር እንደ ሰይጣን ነው ማለት ነው። ያንቺ ጉድም አላወቅሽ። እያንዳንድሽ ያንቺ የወሲብ ቅሌትና የእናንተ የሌብነት ስልት ይኸው በምስል ተላከለ። ምን ተባለ እንግዲህ እያንዳንድሽ ምን ተባለ? ቆይሽ ይገራል። ጥሩም ባህል በማጥፋት መጥፎም ባህል ደግሞ በማጥፋት። ታዲያ እንደዚህ ከሆነማ በወግና ባህላችን መሰረት በእድሜም ታናናሽ ናችሁና ተንበርክካችሁ ቆይ እርቅ የሚፈጸመው የበደለ ክሶ የቀማ መልሶ ነውና በቅድሚያ እንካ የዛችን ሁሉ ቸርቻ አድርገን ተመለስ። የባለፈው ሰውዬ የአንድ ሺህ ብር ጃኬት በ5,000 ብር የሸጠው ሰውዬ እኮ ነው። አይደለም። እኔ ስርቆት የማልወድ ሌቦችን የማሳድድ ንጹህ ሰው እንደ ድሮ አይደለም። ተለውጫለሁ። ሰው ይለወጣል። እንደዚህ አይነቱን ተግባር ከምድረገጽ ማጥፋት አለብን። እንደዚህ ነው ከሆነ አርአያና ምሳሌ የሚሆን አንድ ሰው ተገኘ ማለት ነው። በሉ ልጄ እናንተም
ነውርን የምትጠሉ ነውረኛን የምታሳድዱ ሰው ሆኑ ልጆች። አሜን አሜን። በፍቅር በሰላም ተከባብራችሁና ተዋዳችሁ የምትኖሩ ፈጣሪ ያድርጋችሁ። አሜን 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 አሜን። አይገባም። እንግዲህ የፍቅራችንን አንድ ዘፍነን እንውጣለን። ደስ እንስፈን አቻለማ